ዓመተ ምህረት አዲስ አበባ ውስጥ ነው የተወለደችው። የትምህርት ደረጃዋን ስናይ ደግሞ አዲስ አበባ ውስጥ በሚገኘው ዩኒቲ ዩኒቨርሲቲ በጋዜጠኝነት ትምህርት ተምራለች። እስኪ በፊልም ላይ ያላትን ሚና ደግሞ እንይና ፊልም ሰሪ ነች ይላል። የተሳተፈችባቸው ፊልሞች ሲሌ ፍቅር፣ ጉዲፈቻና አረንጓዴ ኢትዮጵያ የተሰኘውን ዘጋቢ ፊልም ጽፋ አዘጋጅታለች ይላል ያለኝ መረጃ። የግል ህይወቷን ስናይ ደግሞ መስከረም 27 ቀን 2007 ከታዋቂውና ዝነኛው ቴዲ አፍሮ ወይም ቴዎድሮስ ካሳሁን ጋር ተጋብታለች ይላል። አሁን የሶስት ልጆች እናት ነች። እስኪ በፊልሙ የተሳተፈችባቸውን በዝርዝር እንያቸው እስኪ። በተዋናይነት የተሳተፈችባቸው ፊልሞች የሰም ወርቅ፣ ላፕቶፖች፣ ቤዞንስ የሚሉ ናቸው። የሰም ወርቅ የሚለው በ2018 ነው። ላፕቶፖች የሚለው ደግሞ በ2017፣ ቤዞንስ የሚለው አሁንም በዚሁ በአመት በ2017 ነው። እነዚህ በተዋናይነት የተሳተፈችባቸው ፊልሞች ናቸው። በዳይሬክተርነት የተሳተፈችበት ፊልም አንድ ነው። እሱም ጉዲፈቻ የተሰኘ ነው። በ2019 ዓመተ ምህረት ማለት ነው በፈረንጆች። ተዋናይና ዳይሬክተር ሁና የተሳተፈችበት ፊልም ደግሞ ሚን አለች የሚል ርዕስ ነው። እንግዲህ በተጨማሪ